ሰላም ጤና ይስጥልን። ይህ የሄሎ ወርልድ የዜና ሰዓታችን ነው። በሰኔ 24-26 በቬንዙዌላ የተከሰተው አውዳሚ የመሬት መንቀጥቀጥ የፈጠረውን ከፍተኛ ጉዳት ለማቋቋም የዓለም አቀፍ ማህበረሰብ ከቬንዙዌላ ሕዝብ ጎን ተሰልፏል። ባለፈው ሳምንት በቬንዙዌላ በተከሰተው ከፍተኛ የመሬት መንቀጥቀጥ ሳቢያ የተፈጠረውን የህይወት መጥፋትና ውድመት ተከትሎ የዓለም አቀፍ ማህበረሰብ በአንድነት በመቆም አስደናቂ የነፍስ አድን ስራዎችን እያከናወኑ ይገኛል። ከ27 በላይ ሀገራት የተወጣጡ ከ2000 በላይ የነፍስ አድን ባለሙያዎች በስፍራው በመገኘት በፈራረሱ ህንፃዎች ስር ተቀብረው የነበሩ በርካታ ሰዎችን ህይወት ማትረፍ ችሏል። ተአምራዊ የነፍስ አድን ስራዎች እየተሰሩ ነው። ከፍርስራሽ ስር ከቀናት በኋላ በህይወት የሚወጡ ሰዎች መኖራቸው የብዙዎች ልብ የነካና ተስፋን የፈጠረ ሆኗል። የ21 ዓመት ወጣት ከ106 ሰዓታት በኋላ እንዲሁም አንድ ህንፃ በአሜሪካ የነፍስ አድን ቡድን ማውጣታቸው እንደ ትልቅ ተስፋ የምነሳ ነው። ከዓለም ዙሪያ የተሰባሰቡ የነፍስ አድን ቡድኖች የህክምና ባለሙያዎችና የፍለጋ ውሾች በላጎራ እና በካራካስ የፍለጋ ስራዎች በቀን በሌሊት ተቀጥሏል። የተባበሩ መንግስታት ድርጅት፣ የቀይ መስቀልና የሌሎች የዓለም አቀፍ የሰብአዊ ድርጅት ምግብ፣ ውሃ፣ የመጠለያና የህክምና ቁሳቁሶችን በማቅረብ በ10 ሺዎች ለሚቆጠሩ ተፈናቃዮች መጠለያና ድጋፍ እየሰጡ ይገኛሉ። እስካሁን በተገኘው መረጃ መሰረት ከ1900 በላይ ሰዎች ህይወታቸውን አጥተዋል። ከ10,500 በላይ የሚሆኑ ከፍተኛ ጉዳት ደርሶባቸዋል። የጠፉ ሰዎችን የመፈለግ ስራ አሁንም በከፍተኛ ርብርብ እየተከናወነ ይገኛል። በ10 ሺዎቹ የሚቆጠሩ ቤተሰቦች ከቤተሰቦቻቸው የተፈናቀሉ ሲሆን በላጓራ በተቋቋመው መጠለያ ጣቢያ እና ከዚያ ካምፖች ሰብአዊ ድጋፍ እየተደረገላቸው ይገኛል። ምንም እንኳን በአንዳንድ አካባቢዎች የእርዳታ አቅርቦት ላይ የቴክኒክ ችግር ቢኖርም የዓለም አቀፍ ማህበረሰብ የገንዘብና የቁሳቁስ ድጋፍ ጥረቱን ቀጥሏል። ከ150 ሚሊዮን ዶላር በላይ የመጀመሪያ ደረጃ እርዳታ የተመደበ ሲሆን ለወደፊቱ የማገገሚያ ስራዎችን ተጨማሪ ድጋፎች እንደሚደረጉ ታውቋል። ይህ የሄሎ ወርልድ ኒውስ ዜናችን ነበር። ሄሎ ወርልድ ኒውስን ሰብስክራይብ ያደረጉ ቤተሰብ ይሁኑ።